አታላ ቆሻሻ ምን አባ ቆኖ ነው መጣ አንድ ነገር ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ አገር ውስጥ ይሄን የመሰለ ውብ ህንጻ የሰራው በፈረንጆች ገንዘብ አይደለም። ሰላም እንደምን አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ድጋሚ በአዲስ ቪዲዮዎች ተመልሼ መጥቻለሁ። ወቅታዊና አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ወደ ቪዲዮቹ ልሰዳችሁ። ከሳሺ መንጃ ፈቃድ ይስጡ አሪሽ ነኝ ዳላት ይባል በስተኝቷል መኪና አንድ ነገር ግን ተጠያቂ እኔም ስራ ፈትቼ ነው እዚህ ጋር አስቆምሽኝ ከንተና ጋር መክፈል የምችል ሰው ነኝ አንቺ ምንም ስልጣን እንደሌለሽ ታውቂያለሽ አንቺ የኛ ማገልገል ነበር ለዚህ በትክክል ማስረዳት አለብሽ ምን ታስረጃ እንደዚህ እንደ እንትን ትጀመኛለሽ ምን አስረጅ ጥፋቱን አስረጅ ምክንያቱም የምንከሰስበት አስረጅ ካለማን ነገር እንጂ ነው እንደዚህ የምትወስሽ ይራኪሽ ወራታል ተሳሽኝና መንጃፍቃድ ይስጥ ልጅ ተኝቷል መኪና አይታችኋል ያው ልጅ ተኝቷል መኪና አለ ከስሻለሁ እኔ አዘልኝና ወን ምክንያቱም ነገር ገባና ብሽን ጥሪኛ ካንቺ በላይ ከሆነ አላፊ ጥሪኛ አላፊ ላራሽን የተመጣናቱ ተካላሪና ለኝ እንደነሽ አንቺ ነው መንጃፍቃድ ወሰደ ምን ስልጣን አለሽ እኔ መንጃፍቃድ ብል ምን ስልጣን ይዛ Ay kakal ganıydı. Ya bu yerleri söylüyor onlar. Ay tatlım nasıl? Ne neydi zabiro? Anneciğim ቪዲዮ እንደተመለከታችሁት ያው ሴት ትራፊክ ነች። ወንድ ብትሆን ወንድ ቢሆን የኛ ታገሰው ወደ ጸብ ይገባል። ሴት ናት ብሎ ነው የኛ ላይ የሚታገሳት። ደግሞ ውስጥ ህፃን ልጅ ተኝቷል እያላት ነበር። እሷ ግግም ብላ ነው ስራልኝ ምናምን እያለች መረዳት ምናምን ትችል ነበር። እና ሰው ግርግር ምናምን ነበርና ማለፍ ትችል ነበር። ቀጣም እንጃ ፍቃዱን ሰጣ ማሳለፍ ትችል ነበር። የኛ ለምን በተማመን ነው እንደዚህ በኮንፊደንስ እንትን ታለች የምትለው እና ማን ነው ትክክል የሚለውን ኮሜንት ላይ ጻፉልኝ። ወደ ቀጣዩ ቪዲዮ ልሰራችሁ። እኔ ከልቤ ነው የምነግራችሁ፣ አልዋሻችሁም። እየተራብኩኝ እየሰራው በሞት ይሻለኛል። ለኔ ክብር ነው፣ ለኔ ክብር ነው። እኔ ያደርጋለሁ በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ውሸት አይደለም። አብረውኝ የኖሩ የሰሩ ከአርባ ምንጭ የመጡ እዚህ ብዙ አሉ፣ ይነግሯችኋል ማወራው እውነት እንደሆነ። እዚያም ይሄን ነው ማወራው የነበረው እና ደስ ብሎኛል። ተንፍሼ ዛሬ ብሞት አይቆጨኝም። የኢትዮጵያ ችግር ከአገረ መንግስት ግንባታ ነው የሚጀምረው እና በጣም አዝናለሁ። የብዙ ሺህ ዓመታት የአገረ መንግስት ታሪክ ያለን ህዝቦች ሆነን ሳለ ጠንካራ የሆነ በአግባቡ የታነጸ የመንግስት ስርዓት የለንም። ሙሉ በሙሉ ስናፈርስ እንደገና አዲስ ስንሰራ ስናፈርስ ስንሰራ ስናፈርስ ስንሰራ እዚህ ደርሰናል። አዲስ ኢማቹር የሆነ የመንግስት ስርዓት ነው ያለን። ግና በጣም ስንፈራራ ስንራራቅ ሳንቀራረብ አብረን ሳንሰራ ተውት ሌላ በእኛ እጅ ያለውን ዩኒቨርሲቲ እንኳን ለመገንባት ያልቻለን ሰዎች አይደለን። እንደተመለከታችሁት ፓርላማ ላይ ሰው የነዚያ ነገር የተነጋገረው እና እያጨበጨቡ ነበር። ያው እንደምታውቁት የኢትዮጵያ ህዝብ አጨብጫቢ ነውና ሰውየው ከልቡ ነበር እያወራ ያለው። የኢትዮጵያ ችግር የሚጀምረው ከመንግስት ጋር ነው ያለው እና መንግስት እየተቃወመ ነው። ይሄን ነገር ተናግሬ ዛሬም ብሞት ችግር የለውም ነበር እያለ የነበረው እና ትክክል ነው እላለሁ። ወደ ቀጣይ ቪዲዮ ልሰዳችሁ። ኦቶና ጅራቴ ነግረ ጅራቴ ባቄ ነጥቶ ለዱጋ ዱበቹ ዳፍጆላ ገሩን ጀኔ ዋን ጀኔ
Anno ani kalari shine majibata shine sana erda boy dakkala bade bollo chitite nadia lako wa ejirenya ko libnu danda barse egare bare taziwan chingarorse abju kamna bori kana bakademna nella bisilafte ko fa kona bigama utunje tunabi at kuno akastane charatin midagne hirena dabane tolena jitare wansi rabat bade altoko tebi on jakeniad dawiti mano ibajiru go atidemnani mulate go karamba kadus tubungo no lunga bazini mawano misedu እንግዲህ ቪዲዮን ተመልክታችሁት አንዱ ዓለም ጎሳ ነው ሚስቱ ሞታበት ነው የምትገኘው እና ያው ፋሚሊዎቹ ናቸው መሰለኝ እና ደግሞ በማል እየተናገረ ያለው ንግግር ነበር ብትቆይልኝ አሪፍ ነበር አሁን ግን ሰው የለችም ነበር እያለ የነበረው እና ደግሞ ለቅሶ ቤት አድርገውት የመጡት ልብስ ተገቢ ነው አልልም እዛ ነጭ በነጭ አድርገው ነበር የገቡት በዚሁ ቪዲዮ ጋር የተያዘ የተለየ ተወራ ያለ ቪዲዮ አለ ቀጣይ ቪዲዮ ላይ ያሳያችኋለሁ ወደ ቪዲዮ ልሰዳችሁ አንዱ ዓለምን ስታስቡ የትኛው ሙዚቃው ቀድሞ በመናባችሁ ይመጣል ሐሳባችሁን አስቀምጡ እኔ ተዘምትለኝ ቀነኒ ናት ባይዘዌ ከዛ ደግሞ ከቀነኒ ቀጥሎ እስካሁን ድረስ የልጃቸውን ፍትህ ያላገኙ የቀነኒ ቤተሰቦች እናት አባት ወንድም ነው አይምሮዬ ላይ የሚመጣው ስለ አንዱ ዓለም ዘፈን ሳስብ ወይም ደግሞ ስለ አንዱ ዓለም መምጣት ስታስቡ የቱ ዘፈኑ ነው አይምሮአችሁ ላይ የሚመጣው ነው ያልከው እኔ ባይ ዘ ዌይ አንዱ ዓለም የሚባል ስም ሌላም ሰው ራሱ አንዱ ዓለም የሚባል ስም ራሱ ስሰማ the first thing that came in my mind is ቀነኒ ናት ኦኬ ልክ ማለት አይካውን በየዜናው በየምኑ አስፍ ሁሉን ነገር ረስታችሁ ልክ በቃ ሌጀንዳችሁ ባክ እንዳደረገ ነገር የዘገባችሁ የምትለቁበት መንገድ ራሱ እሱ ኢንሴን ማለት ነውና አሁንም ፍትህ ለቀነኒ ቤተሰቦች ቪዲዮ እንደተመለከታችሁት ፍትህ ለቀነኒ ነው ቀነኒ ማለት የአንዱ ዓለም ሚስት ነች እና ሞተች የተባለው ከፎቅ ላይ ወድቃ ነው ሞተች የተባለው እና ደግሞ የሱ እጅ አለበት እየተባለ ነው ያው እስካሁን ግልጽ የሆነ ነገር መረጃ አልተገኘም ያው የሱ እጅ አለበት ነው የተባለ ያለው እንግዲህ እናንተ ምን ትላላችሁ ኮሜንት ላይ አሳውቁኝ ወደ ቀጣይ ቪዲዮ ልሰዳችሁ ቆሻሻ ባንዳ አተላ ሂድ ቆሻሻ ምናባ ኮነ ነው ምትደቅ አማራ ዳይ ሉክ you kill Amara today look Abiy Ahmed committed to genocide Abiy Ahmed is a killer Don't touch me. You can't touch me, okay? You don't have the right to touch in this country. This is not Ethiopia. This is not Ethiopia, my brother. Don't touch me. Look, no, don't touch me. You got no right. Don't touch me. I want to show you. Nobody has. Do business with these people. Do business with blood. ያው ዶክተር አብይ አሁንም እንትን እየቀረበበት ያለው አማራ ክልል ላይ አማሮች የሞቱ ነው እና ዶክተር አብይ ገዳይ ነው እያለን ያለው ለንደን ላይ ነው ነገር የተናገረው እና ካያችሁትም የብልጽግና ማን ነው ቆሻሻ ውጣ ምናምን ብሎ እየተናገረ ነበር ሰውየው ማለት ነው እና እሱ ፍትህ ነው እየጠየቀ ያለው እና ደግሞ ከተመለከታችሁት አንዱ ሲዞ ምናምን ነገር እንዳትነካኝ ኢትዮጵያ አይደለም እዛ ኢትዮጵያ እንደለመርክ ነው እያለ ያለው በቀጣይ ቪዲዮ ልሰዳችሁ ኢትዮጵያ ውስጥ እኮ ኑሮ እየኖርን ነው አይባልም እንደው ይኸውልህ ከሞቱት ትንሽ ከፍ ያለ በህይወት ካሉት ግን የተቀበረ ኑሮ ነው እየኖርን ያለነው ሃይሊ ኮራፕትድ የሆነ መንግስት ነው ያለው አሁን የምታነሳውን ግብር መንግስት በአካል ቆሞም የሚሰበስብ ከሆነ ኮራፕትድ ለሆኑ ሹማምንቱ ነው ይሄን የሚገብረው ባለፈው ሰምታል ፓርላማ ላይ 98 ቢሊዮን ብር የት እንደገባ አይታወቅም ተባለ ፌደራል ፖሊስ ነው ያቀረበው ፌደራል ፖሊስ ያቀረበው መልሶ ሚዲያዎች ሲሰሩት በተለይ ሪፖርተር ጋዜጣ ከዘገበው በኋላ 98 አይደለም 78 ቢሊዮን ብር ነው አለ
ችግር የለውም። የ20 ቢሊዮን ብር ያጣለን በ20 ቢሊዮን እና በ78 ቢሊዮን ብር መካከል በጣም ጠባብ ልዩነት ያለው። ሰሞኑን ደግሞ የፌዴራል ኦዲት ኮሚሽን 15 ቢሊዮን ብር የት እንደገባ አይታወቅም ማለት ፓርላማ ላይ። የመንግስት መስሪያ ቤቶች ከ800 በላይ የሚበልጡ መኪናዎች የት እንደገቡ አይታወቅም። በጣም በርካታ ንብረት ከመንግስት መስሪያ ቤቶች ዘርፈዋል። ይሄ ሁሉ የሚሆነው በዚህ ድሃ ሀገር ላይ ነው። ዛሬ ግን የሰው ልጅ የዕለት ጉርሱን ለመሸፈን 1 ኪሎ ሽንኩርት እስከ 150 ብር የሚገዛበት ሰዓት ላይ ደርሰናል። የመጨረሻ ቲማቲም እስከ 100 ብር ድረስ 1 ኪሎ ቲማቲምና ሽንኩርት ቆርጠህ በ30 እና በ40 ብር በምትበላው እንጀራ እንኳን አጣፍሰህ እንዳትበላ እሱ እንኳን ከአቅም በላይ ሆኗል። ምናልባት ለሹማምንቱ በሚገርም ሁኔታ ወደፊት እናወራዋለን። የሚገርም በጣም ትልልቅ የሆኑ የመንግስት ሆቴሎች ውስጥ እያንዳንዱ ሚኒስቴር መስሪያ ቤት የሚከፍለውን ገንዘብ ስታይ ግድ የለም ወደፊት እናወራዋለን። እሱ መብላትና መጠጣት ብቻ በማዘንድ በሹማምንቱ ዘንድ ድሃውስ የዕለት ጉርሱን እንኳን መሸፈን ያልቻለበት ላይ ደርሰናል። ሁሌ ስብሰባ ነው፣ ሁሌ ድግስ ነው፣ ሁሌ መብላት ነው፣ ሁሌ መጠጣት ነው። ሁሌ ስልጣን ላይ ያሉ ሰዎች የተመቸች ሀገር ናት። ድሃው አይታሰብም። አየህ ሹማምንቱ ጠግበው ከበሉ ድሃው ጉዳይ የት ይሄዳል? በጠመንጃ ፈሙስ በሚያስገድድ ክርን ይገዛል ድሃ። አየህ በዚህ ውስጥ ነው ኢትዮጵያ ያለችው። እኛና ሹማምንቱ አብረን ኢትዮጵያ ውስጥ እየኖረ ነው። ሪሊ እኛ የሰው ዘር ነን? በዚህ ደረጃ ሰዎች ነን ወይ እኛ? ቱዛ ቴክስቴት እና በጣም የሚያሳዝን የህይወት እንትን ላይ ነው ያለነውና ኑሮውን የኢትዮጵያ ህዝብ መቋቋም አልቻለም። ለማኙ በስቷል። ሜዳ ላይ ያሉት ነዳያን ያሳዝኑሃል። እጅግ በጣም በሚገርም ችግር ውስጥ ነው ያለነው። ስለዚህ እቺ ሀገር በዚህ ሁኔታ የምትቀጥል ከሆነ ይሄ ህዝብ ነገ አደባባይ ወጥቶ የምግብ ጥያቄ የማያነሳበት ምንም ጉዳይ የለም። ነግራለሁ። እኔ ካንተ ጋር ይሄን ሳወራ የፈለገ ነገር ቢመጣ መቼም ሰው እየተራበ ከሚሞት በጥይት ቢሞት በኔ እምነት ያው እየተናገረ ያለው ንግግር ትክክል ነው። አሁን ላይ እንደምታዩት ያው የኢኮኖሚ ነገር በጣም ሳት ነግቷል። መጥቶ ከሽንኩርት ከቲማቲም ጀምሮ እያለ ያለውና በጣም ግን በሹማምንቱ ዘንድ ለሆቴል የሚከፍሉት ወጪ በጣም የሚገርም ነው እና ኢትዮጵያ ለባለስልጣን የምትሆን ሀገር ነች፣ እየተበዘበዘች ነው። እና ደግሞ ያው ዶክተር አብይ ላይ ነው አሁንም እንትን እያለ ያለው እና እኔም በራሴ መንገድ ሳስበው እውነት ነው በአካባቢያችን ላይ ያለው ነገር በግብሩም ጉዳይ በምንም በኢኮኖሚም አንፃር በጣም ኢትዮጵያ ላይ ከባድ እየሆነ ነው ላይፍና ቻውንም ምንም የምለው ነገር የለም። እግዚአብሔር የጠበቃት ነውና ፍትህ የሚሰጠን ሰው ያው ህዝቡ ራሱ እንትን ካላለ ማንም ፍትህ ሊሰጠን አይችልም ማለት ነው። ወደ ቀጣይ ቪዲዮ ልሰጣችሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ አገር ውስጥ ይሄን የመሰለ ውብ ህንጻ የሰራው በፈረንጆች ገንዘብ አይደለም። አርኪቴክቸራልም በገንዘብ መጠኑ አምኛለሁ ብሎ ያመነ ሰው ባዋጣው ነው የሰራው። ፖለቲካ ልትሰራ ከሆነ አሳምን። ልክ ሰው ለእምነቱ ቤተክርስቲያን እንደሚሰራ ሁሉ አሳምን። ገንዘብ እጥረት አይደለም ኢትዮጵያ ውስጥ ያለው የእምነት እጥረት ነው። ገንዘብ እጥረት ቢሆን ኖሮ በየከተማው ይሄን ያክል ቤተክርስቲያን ውብ የሆነ ቤተክርስቲያን ውድ የሆነ ቤተክርስቲያን አይሰራም። ይሄ ህዝብ ነው ፖለቲካ እንድትራምድለት የምትፈልገው ህዝብ ይሄ ህዝብ ነው። ስለዚህ ይሄን ህዝብ ገንዘብ ስጠኝ ብትለው ይሰጣል ካመነ፣ ፖለቲካን ካመነ። በፈረንጅ ገንዘብ የምትሄድበት መንገድ አይኖርም። 10% ልምድ ተለዋወጥ፣ ግድ የለም። እኛም የዶላር ችግር አለብን። 10% ውሰድ። ከዛ ባሻገር አትሄድም ነው። ይሄ ነው ህጉ፣ ይሄ ነው። ይሄ የብዙ ሰዎችን ጓዳ አፍርሷል። የማይጠየቅ ገንዘብ የሚመጣውን አስቀርቷል። በእኛ ፖለቲካ ውስጥ እጃቸውን አስገብቶ ለማቡካት የፈለጉ ሰዎችን እጃቸውን ቆርጧል። ስለዚህ በየሶሻል ሚዲያ ብትገቡ ይሄን ታገኛላችሁ። የኢትዮጵያ ህግ ስታይፍሊንግ ነው። የበጎ አድራጎትና ማህበራት ህግ የሚባለው አፋይ ነው፣ ሰፎኬቲንግ ነው የሚል በየቦታው ታገኛላችሁ። እኛ ግን እጅ አልሰጠንም። ያው እስከ ዛሬም ድረስ ሳፎኬቲንግ አይደለም።
ሞክር ፖለቲካውን በአገር ውስጥ ገንዘብ ለመስራት ሞክር ነው ጉዳዩ። አገራችንን ፖለቲካ በአገራችን ማካሄድ አለብን የሚል ከተማመንን በኋላ በዚህ ፖለቲካ ውስጥ ሌሎች እጃቸውን እንዳይከቱ ለማድረግ እቺን መንገድ ብንከተል ይሻላል የሚል አማራጭ አምጡ። ይሄ አማራጭ ከመጣ ለመነጋገር ዝግጁ ነን። ነገር ግን 90% ከአሜሪካኖች ብር አምጥተ ሎካል ኤንጂኦ ፖለቲካ ላይ የሚሰራ ኤንጂኦ ስራ የሚባል ከሆነ ይሄን አንቀበልም። ያው ቪዲዮ እንዳያችሁት የቆየ ቪዲዮም ቢሆንም ካሁን ኢትዮጵያ ከተወደረችው ገንዘብ አንፃር ያለውን ነገር ነው ይዤ መጣሁት። ያው የኃይለ ማርያም ጠቅላይ ሚኒስትር ያለፈው ጠቅላይ ሚኒስትር ኃይለ ማርያም የተናገሩት ንግግር ትክክል ነበር። ያው ሰውን የኢትዮጵያን ሕዝብ በፍቅር ብትይዝ ያው ፖለቲካሊ ካመነበት በፍቅር ከያዛችሁት የገንዘብ ችግር የለበትም አይደለም። ገንዘብ ሌላም ነገር የመስጠት እንትን አለው ነው እያለ ያለው እና ደግሞ ትክክል ነበር ያለው የተናገረው ነገር። ያው እሱ ይሻል ነበር በእኔ አካሄድ እሱ ይሻል ነበር፣ ቢያንስ ብድር አይበደርም ነበር ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮን ይመስላል። በቀጣይ አሪፍ ቪዲዮዎች ይዤላችሁ እመጣለሁ። እስከዛው ቻርኩልኝ ቆዩልኝ። አመሰግናለሁ።